ልዑል እግዚአብሔር ሆይ ቀኑን ሙሉ በሰላም አውለህ በዚች ምሽት ዕረፍት ስላደረስክኝ ስም የተባረከ ይሁን። በሥራዬ በንግግሬና በሐሳቤ በድካም ሸክም ቢኖርብኝም ሁሉንም በአንተ ፊት አኖራለሁ። አቤቱ መንፈሴ በእጆች አደራ ይሰጣል። አንተ የሰላም አምላክ ነህና በሰላም እተኛለሁ አንቀላፋለሁም። አቤቱ አንተ ብቻዬን በእምነት አሳድረኛልና ይላል መዝሙር ምዕራፍ ዳዊት ቁጥር 4-8 እንደሚል ቃሊ ልቤን ከማንኛውም ጭንቀትና ፍርሃት ነፃ ሆኖ አንተ ፍጹም ሰላም እንዲሞላ እለምንሃለሁ። ይህ ምሽት ከነፍስ መታደስን ለሥጋ ደግሞ ብርታትን የሚሰጥ የረፍት ጊዜ ይሁንልኝ። የሰላም መጋረጃ በቤቴና በቤተሰቦቼ ላይ ይዘረግ። በክንዲ ጥላ ስር ስለምጠብቀኝ የትና የጨለማ ኃይል ሁሉ ከኔ ይራቅ። ነፍሴ በአንተ ተስፋ ታርፋለች፣ ምክንያቱም አንተ የማይተኛና የማይታከት ጠበቃዬ ነህና። አምላክ ሆይ ሌሊቱ ሲመሽ ነገን በአዲስ ተስፋ እንዲጠብቅ መንፈስን አነቃቅ። የዛሬ ውጤት ወይም ድካም የነገውን ብርሃን እንዳጋርደው በጸጋ ጋርደኝ። እግዚአብሔር ምሕረት አላለቀምና ርኅራኄውም አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነቱም ብዙ ነው ይላል ሰቆቃወ ኤርምያስ ምዕራፍ 3 ምዕራፍ 3 ከቁጥር 22-23 የሚለው ሕያው ቃልን እያሰብኩ በማለዳው በምስጋና እንድነቃ እርዳኝ። በምተኛበት ሰዓት መንፈሴ ያስተምረኝ፣ በሕልሜም ቢሆን የመለኮታዊ ጥበብ ተካፋይ አድርገኝ። በዙሪያ ያሉ እንቅፋቶች ሁሉ በፊት ይጥለሉ። የነገው ቀን በድል በረከትና መልካም ዜና ቀን እንዲሆንልኝ አሁኑ ባርኮ። ልቤን ከቅሬታ ከቂም አጥርተህ በፍቅርና በይቅርታ መንፈስ ወደ ረፍት እንዲሄድ አድርገኝ። አንተን በማመን ውስጥ የሚገኘው ያ የማያመረምር ሰላም አእምሮዬንና ልቤን ይጠብቀው። በኢየሱስ ስም አሜን።